እነሱ ስላልተቀበለ ዓለም ሁሉ እንዲቀበለው ኢየሱስ እድል ሰጠ። የገዛ ወገኖቹ ስላልተቀበሉት አልተቀበሉትም። ስለዚህ በስሙ ለሚያምኑት ሁሉ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጠ። እኛኮ አዛብ ነበርን። እኛኮ የተጣልን ነበርን። እኛኮ የተረሳን ነበርን። የኪዳን ትውልድ አልነበርን። ስለዚህ ነው ጳውሎስ ሲናገር እንደዚህ ይላል፣ እናንተ የበረሃ ወይራ ናችሁ ይላል። የበረሃ ወይራ ናችሁ። እናንተን አምጥቶ የበረሃ ወይራ ወስዶ ሄዶ ከግንዱ ጋር አምጥቶ ምን አደረገ? አጣበቀ። ከግንዱ ጋር አምጥቶ ነው ያጣበቀው። ማንም የማያውቅ ለኪዳኑ ያልታደልን። ስለዚህ ነው መጽሐፍ ቅዱስ ሲናገር ለእስራኤላውያን እንደገና ኢየሱስ ይገለጣል፣ እነ ሙሴም ይገለጣሉ፣ እነ ኤልያስም እንደገና ወንጌል ይነገራል። እድል አላቸው። ምክንያቱም እነሱ እኛ እንኳን እድል አግኝተናል፣ እነሱ ይቅርና። ስለዚህ አንተ የበረሃ ወይራ መጥተህ ከግንዱ ጋር ከተጣበቅ ይላል። ለነሱ እንዴት እድል የላቸው? ግንዱ ላይ የተቀመጡት ዋና ግንዱ ያለባቸው ማለት ነው። ስለዚህ ኢየሱስ ለደቀ መዛሙርቶች ትንሣኤ እንደሆነ፣ ረፍት እንደሆነ፣ ፈውስ እንደሆነ፣ ሞቶ እንዳልቀረ፣ መቃብሩን ፈንቅሎ እንደተነሳ በእያንዳንዱ ቦታ ላይ እየሄደ በመረጃ ያሳያቸው ነበር። ይህን ካሳየ በኋላ ለኢየሩሳሌም ምን አትበሉ፣ አትውጡ። ከሱ የወጣው ወርድ ቃል ነው። ከኢየሩሳሌም አትውጡ። ከኢየሩሳሌም ምን አትበሉ፣ አትውጡ። አሁን ያያችሁትን የተመለከታችሁትን እንድትናገሩ እንድታወሩ ግን ምን በሉ፣ ከኢየሩሳሌም አጠገብ ያለው ያዘርግና አንዳንድ ጊዜ የመቀመጥ ጊዜ አለ በለው። አትውጡ። አንዳንድ አትውጣ ማለት የእግዚአብሔር ቃል ነው። ውጣ፣ ሂድ፣ ይሳካልም የእግዚአብሔር ቃል ነው። አንዳንድ ጊዜ ምን ማለት ነው? አትውጣ፣ አትውጣ። ቆይ፣ የመቆየት ጊዜ ባይዘው ራሳችሁን የመቆየትን ጊዜ አስለምዱሽ። የመቆየትን ጊዜ አስለምዱ። የመቆየትን ጊዜ አስለምዱ ለራሳችሁ። የመቀመጥን ጊዜ አስለምዱ ለራሳችሁ። ቆይታ ማለት ከእግዚአብሔር ጋር የምትገናኝበት፣ እግዚአብሔርን የምታናግርበት፣ በእግዚአብሔር ፊት በጸሎት የምትቆይበት ነው። መታጠቅ ማለት ነው። መሞላት፣ ራስን ማስታጠቅ ማለት ነው። ስለዚህ ነው የሰማችሁትን ያያችሁትን ከመናገራችሁ በፊት ቆዩ። ወንጌል ያየነውን የቀመስነው እውነት ነው። ግን የቀመስነውን እውነት የምንናገረው መቀበል ያለብን ነገር አለ፣ መሞላት ያለብን ነገር አለ፣ ወይም መታጠቅ ያለብን ነገር አለ። የመቆየት ጊዜ ብዙ ቆይታ ትልቅ ስራ አለው። ሰው የቆይታ ውጤት ነው። አንድ ቦታ ላይ የመቆየት ውጤት ነው። የሰበሰብከውን ነው የምትሰጠው። ያከማቸውን ነው የምትሰጠው። አፍ የሚያወጣው ውስጥ የሞላውን ነው። መልካም ነገር ከተሞላ መልካም ነገር ይወጣል። ክፉ ነገር ከተሞላ ምንድን ነው የሚወጣው? ክፉ ነገር ይወጣል። ስለዚህ መጽሐፍ ቅዱስ ሲናገር እንደዚህ ይላል። ሁሉ ጊዜ ምሳሌ አድርጎ ገብረ ጉንዳኔ ይናገራል። ክረምት ሳይመጣ በጋ ላይ መኗን ምን ታደርጋለች? ትሰበስባለች። መሰብሰብ ለሷ ያ የቆይታ ጊዜ ነው። ምክንያቱስ ከፊት የሚመጣው ክረምት ለሷ እረፍት አይሰጥም። ለሷ ከባድ ጫና አለው፣ ከባድ መከራ የሚያደርስ ነው። ስለዚህ ለዛ ክረምት ቤቷ ላይ ተደብቃ ለመቀመጥ የቆይታ ጊዜ ታደርጋለች፣ ትሰበስባለች። አጠገብ ያለው ያዘርግና የምትሄድበት ቦታ ሩቅ ነው በለው። ተነስና በለው፣ ብላ በለው። ኤልያስን እግዚአብሔር ተስፋ በቆረጠበት ቦታ ላይ መጣና ተነስና ምን በል፣ ብላ። መታጠቅ፣ መሞላት። ስለዚህ ሐዋርያቶች ደቀ መዛሙርቶች የያዙት ወንጌል ከሰማይ የተቀበሉት የኪንግደሙ የመንግስቱ ስራ ለማስቀጠል እነዚህ ሰዎች ወደ ሰማሪያ ወደ ኢየሩሳሌም እስከ ምድር ዳርቻ ለመሄድ የመቆየት ጊዜ ያስፈልጋቸዋል። አጠገብ ያለው ያዘርግና የታጠቅከውን ያህል ነው የምትሄደው በለው። ስለዚህ እንደዚህ አለ፣ ከኔ የሰማችሁትን ቃል አብ እሰጣለሁ ያለውን ያንን ተስፋ ቃል ለመቀበል የመቆየት እድል ያስፈልጋቸዋል። ስለዚህ ነው ኢየሱስ ክርስቶስ ሲናገር እኔ ብሄድላችሁ ይሻላል፣ እኔ ካልሄድኩት አጽናኙ መንፈስ ቅዱስ ምን አይልም አይመጣም። ስለዚህ እኔ ስሄድ ወደ እውነት ሁሉ የሚመራ ወደ ሰላም ሁሉ የሚመራ በእኔ ምትክ ሆኖ የሚሰራ መንፈስ ቅዱስ ትቀበላላችሁ። ብራዘር፣ መንፈስ ቅዱስን የተቀበሉ ሰዎች ሁሉ ውስጣቸው ላይ ያላቸውን የመንፈስ ቅዱስን ቅባት ያንቀሳቀሱ ሰዎች ሁሉ በሄዱበት ቦታ ሁሉ ተጽዕኖ አድርገዋል። ባይዘይ ለመንፈስ ቅዱስ ልባችሁን ክፈቱ።